ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በጣም ፈጣንና በ10 ደቂቃ ውስጥ ሊደርስ የሚችል ጥቅል ጎመን አሰራር አሳያችኋለሁ። ይህ ጥቅል ጎመን በተለይ ክብደታችሁን መቀነስ ለምትፈልጉ በጣም ቆንጆና ቀላል አሰራር ነው። አብራችሁን ቆዩ። በመጀመሪያ ጥቅል ጎመናችንን እንደዚህ በምታዩት መንገድ ጎረድ ጎረድ አድርገን ጥቂት ዘይት ጨምረን እንጠብሰዋለን። በጣም እሳት መብሰልም መግባትም የለበትም መብሰልም የለበትም፣ ምክንያቱም ውስጡ ያለውን ይዘት እንዳያጣ ማለት ነው። ልክ እንደዚህ በሰል ካላችሁ በኋላ ካሮታችሁን ፈቅፍቃችሁ ተጨምሩበታላችሁ። የጥቅል ጎመን ካሎሪን በጣም አነስተኛ ስለሆነ ክብደት ለሚቀንሱ ወይ ደግሞ መቀነስ ላሰባችሁ ሰዎች በጣም ቆንጆ የምግብ አማራጭ ይሆናችኋል። በዚህ መንገድ እየጠበሳችሁ ምሳችሁንም ለራትም አማራጭ አድርጋችሁ መጠቀም ትችላላችሁ። ካሮቱን ያደረኩት አንደኛ ጣዕም እንዲሰጠውና እንደዚሁም የተለያዩ ቫይታሚኖችን ከካሮት ስለምናገኝ ብቻውን ጥቅል ጎመን ከምንመገብ ብዬ ነው። ቲማቲምም ጨምሬበታለሁ። ሌላ የምጠቀመው ቀይ ሽንኩርት ነው። ቀይ ሽንኩርት ለጣዕሙ እጨምርበታለሁ እና ይሄ የተራነው አትክልት የጥጋብ ስሜት እንዲሰማንና ቶሎ ረሃብ እንዳይሰማን ያደርገናል። አነስ አርጋችሁ ጨው ለጣዕም ትጨምሩበታላችሁ። ስታዩት ራሱ በጣም የሚያምር ምግብ ነው። ከዛ ቃሪያ ደግሞ ለጣዕም እንደዚሁ ትጨምራላችሁ። በመጨረሻ እንደዚህ ብሉኝ ብሉኝ የሚል የሚያምር ቀላል የሆነ አትክልት ሰራ ማለት ነው ቤተሰቦቼ። ስለዚህ ይህንን ምግብ ሞክሩት። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች እንዲደርስ ሼር በማድረግ እንደዚሁም ቻናላችንን ሰብስክራይብ በማድረግ አጋርነታችሁ አይለኝ።